ሰላም ጤና ይስጥልኝ እንዴት ናችሁ? የአማን ልሳነ ግዕዝ ሚዲያ ቤተሰቦች ባለፈው ቪዲዮ ሁለት ቪዲዮ ለቅቄያለሁ ከዚህ በፊት ሀለሃንና ለሃን ለቅቄያለሁ። ከነዛ ቪዲዮዎች ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። ምክንያቱም ሰፋ ያለ ማብራሪያ በአማርኛ የሰጠሁበት መንገድ አለ። ያፈታት እና እንዴት እንደሚወርድ ሰርዌውም ለማን እንደሆነ እንዴት እንደሚገሰጽ ማብራሪያ የሰጠሁበት ቪዲዮ ነው። በዚህ ቪዲዮም ያንን ነገር ተግባራዊ እያደረጉ እሄዳለሁ ያለው የዛሬው ግሳችን ላህልሃ ይሆናል። ይህንን ቪዲዮ ሰብስክራይብ እና ቶሎ ደግሞ እንዲደርሳችሁ የደወል ምልክቷን እየተጫናችሁ እንድታዩት እጋብዛለሁ። ላህልሃ ራሰ የሚርስ ነገር የሁሉ ራሰ ይሆናል። እንደተለመደው ከካላይ አንቀጽ እንጀምራለን። ካላይ አንቀጽ ይላሃልህ የማሐርክ እንዳለው የማህረ ከሰሩ ነው ላህልሃ የተባለበት ማለት ነው። ስለዚህ ካላይ አንቀጹ ይላሃልህ ይርሳል ዘንድ አንቀጽ ይላህልህ ይርስ ዘንድ ይማህርክ እንዳለው ማለት ነው። ትእዛዝ አንቀጽ ይማህርክ እንዳለው ይላህልህ ይላል ይራስ። ንዑስ አንቀጽ ላህልሆ ላህልሆት ማህርኮት እንዳለው ነው መራስ ይሆናል ማለት ነው። ሳድስ ቅጽልና ውስጠ ዘ አንድ ናቸው። ሳድስ ቅጽል እዚህ አላስቀመጥኩላቸውም ምክንያቱም ሳድስ ቅጽሉ ከሆነ በፊደል ተራ አቀማመጥ ብቻ ነው እንጂ የሚለዩ ያኛው መጨረሻው ሳድስ ይሆናል። ይሄኛው ደግሞ ሳድስ ቅጽሉ ሳድስ ቅጽሉ ሳልስ የመሆን ችግር ነው እንጂ አፈታት ችግር ስለሌለው ሳድስ ቅጽሉን በውስጠ ዘ አስቀምጬዋለሁ ማለት ነው። የሴትም የወንድም አለው። የወንድ ሲሆን የራስ ልህሉህ የራስ የሆነ ይርስ የነበረ የሚርስ የራስ የሆነ ይርስ የነበረና የሚርስ ተብሎ ይፈታል ማለት ነው። ይህ የውስጠ ዘ የተባለው ለሴቶችም አለ። ለሴቶች ሲሆን ልህልህት የራሰች የሆነች የምትርስ ትርስ የነበረች ተብሎ ይፈታል። ሳቢዘር አልወቱ ምክንያቱም ሰራዊትነቱ የማን ነው? የማህረከ ስለሆነ በማህረክ በቀደሰ አይገኝም። ወይም ማብራሪያውን በኋላ እንመጣበታለን አለ ከኋላው ላይ ማለት ነው። አሁን መድበል የተባለው ላህላህት ይህ መድበል ያልነው የወል ስም ወይም የጋራ የሚሆን ስም በሁለተኛው ቪዲዮአችን እንዳየነው መድበል እዚያ ላይ አብራርቼዋለሁ በደንብ የጋራ የሆነ ቅጽል ማለት ነው። የራሱ የሆኑ የሚርሱ ይርሱ የነበሩ ተብሎ ይፈታል። መስም ቅጽሉ አው ባዕድ ቅጽል የተባለው ባዕድ የሚባሉ እንግዲህ እንደምታውቁት ባዕድ ማን ናቸው ቢባል ተ ነ አ እና የ ናቸው። እነዚህ ባዕድ ተብለው ይነገራሉ ማለት ነው። ባዕድ ቀለማት እና ባዕድ ሲሆን ባዕድ ማለት በመነሻው የሚጨመር ነው። ከግሱ ከዋናው ግሱ በተጨማሪ በዛኛው የሚጨመር ነው። መ ተብሏል። ይኸውልህ እንግዲህ ባዕድ ነው። ባዕድ እንግዲህ ተ ነ አ እና የ ናቸው ብለን ነበር። ግን መን አምጥቶልናል እዚህ የተባለም መስም የተባለ ምን ስለሚጨምር ማለት ነው። ስለዚህ መላህልህ ወይም መስተላህልህ ወይም መስተላሃልሃ ይሆናል። መስተላሃልህ ነው። እዚህ ላይ ሀ ብዬዋለሁ ህ ብላችሁ አስተካክሉ።
መስተላሃልህ ይሆናል ማለት ነው። የራሱ የሆነ የራሰ የሆነ የሚርዕስ ይርስ የነበረ ምክንያቱም አንድ ለአንድ ለወንድ ብቻ ነው። ይሄ ለብዙ ማርባት ይቻላል። ምን ብሎ መላህልሃን መስተላህልሃን መስተላሃልሃን ተብሎ የራሱ የሆኑ ይርሱ የነበረ ተብሎ ሊፈታ ይችላል ማለት ነው። ይህ ደግሞ እንደገና እንደ ውስጠ ዘው ወይም እንደ ሳድስ ቅጽሉ ለሴቶችም አላቸው ማለት ነው። በሴቶች ጊዜ መላህልህት፣ መስተላህልህት፣ መስተላህልህት ወይም መስተላህልህት የራሰች የሆነች ትርስ የነበረች ስቀርታለች እዚች ላይ ትርስ የነበረች ይሆናል። በብዙ ሲሆን መላህልታት። ይህ ያው እንዳጠቃላይ ማብዛት የሚቻለው እንደሚበዛው ወይም እንደ ሰራዊቱ እንደ አለቃቸው ይሆናል ማለት ነው። ያ ማለት የማዕረግ ከሆነ አረከ ለሴት መስም ቅጽሉ እንዴት ረባ ብለን ማየት መቻል አለብን ማለት ነው። ስለዚህ ሌላው ጥሬ ዘር ነው። ጥሬ ዘር ልላሄ እንግዲህ ጥሬ ዘር የሚባለው ሊኖርም ላይኖርም ይችላል። ምክንያቱም ሊኖር የሚችለው እንደ ቋንቋችን አጠቃቀም ነው። ተጠቅመን ስለማናውቅ እንጂ የሰርዌው አለቃ ካለው ይህም አለው ግን ተጠቅመነው አናውቅም። በአፈታትም አግኝተነው አናውቅም። ምክንያቱም ቋንቋው በመጽሐፍ ልናገኝ እንችላለን። መጽሐፍት ላይም ተጽፎበት ካላገኘን የለም ማለት ሳይሆን እነዛ የጻፉት መጽሐፍቱን አልተጠቀሙበትም ማለት እንደሆነም ልትይዙት ይገባል። እና ጥሬ ዘር አፈታቱ አደራረግ ስለሆነ አረራስ ይሆናል ማለት ነው። ጥሬ ምዕላድ የሚባለው ልህልህና። ይህ ደግሞ ሲፈታ አይታችሁ ከሆነ ልህልህና፣ ቅድስና፣ ምርዕውና የሚለው በብዙ አይነት አፈታት ሊፈታ ይችላል። በዋነኛነት ግን ዝንቱ አመ ይትፈታ ሀበ ልሳነ አምሃራይ ነት ሚል ዘተብለ በትርጓሜሁ ዘይወስድ ውእቱ ነት የተባለ የሚጨምር ነው ሲፈታ ማለት ነው። ይህ ማለትም ኩሉ ኢይከውን እንደዚህ አይሆንም ሁሉ ማለት ነው። ስለዚህ እንደዚህ ማለት ነው። ከመ በቁየተ ልሳኑ እንደ ቋንቋ አጠቃቀሙ ቅድም እንዳልኳችሁ እንደ ቋንቋ አጠቃቀሙ ይወሰናል እንጂ ማለት ነው። እንዘኒ ይትፈታ መራስነት ይከውን። አሁን ሲፈታ ልህልህና መራስነት ተብሎ ላናገኘው እንችላለን። አግኝታችሁኛል? መራስነት ተብሎ ላናገኘው እንችላለን። ነገር ግን የጥሬ ምዕላዱ አፈታቱ ነትን እየጨመርን ስንፈታው ትክክለኛ የቋንቋው ሴማንቲክ ሩሉን ተከትሎ የሚሄድ ይሆንልናል ማለት ነው። ስለዚህ መራስነት ተብሎ ይፈታል። እስካሁን ስላዳመጣችሁኝ አመሰግናለሁ። በቀጣዩ ቪዲዮ እስከምንገናኝ ደህና ቆዩ። ያልገባችሁን በኮሜንት ጠይቁ።